ሰላም ጤና ይስጥልኝ ክቡራትና ክቡራን የፕሮግራማችን ተከታታዮች እንደምን አላችሁ? በያላችሁበት ሰላም ለእናንተ ይሁን። እንግዲህ ዛሬም ሳምንቱን ጠብቀን ዕለታዊ ፕሮግራማችንን ይዘን ወደ እናንተ ቀርበናል። በዛሬው መሰናዷችን በትኩረት የምናየው በኢትዮጵያ ፖለቲካ ውስጥ ከፍተኛ ተሳትፎ ሲያደርጉ የነበሩ ያንን የፖለቲካ ልሂቅ ጉዳይ አንስተን የምንወያየው እኒህ ሰው እንግዲህ ፕሮፌሰር ብርሃኑ ነጋ ናቸው። ፕሮፌሰር ብርሃኑ ነጋ በኢትዮጵያ ፖለቲካ ውስጥ ለረጅም ዓመታት ተሳትፎ ሲያደርጉ በፖለቲካ አመራርነት እንዲሁም ደግሞ ከፖለቲካውን ባሻገር የኢህአዴግን መንግስት በትጥቅ ትግል ቀይራሉ ብለው በኤርትራ በረሃ ሲሳተፉ የነበሩ ሰው እንደሆኑ እናውቃለን። እኒህ ሰው እንግዲህ በደርግ ዘመነ መንግስት ጀምሮ የፖለቲካ ትግል ለማድረግ እንግዲህ እንደምናውቀው ብርሃኑ ነጋ ከባለሀብት ቤተሰብ ከሀብታም ቤተሰብ የፈለቁ ናቸው። ነገር ግን በደርግ ዘመነ መንግስት የነበረውን የኢትዮጵያን ጭቆና ለመታገል በረሃ ወርደው የነበረ በኋላም በሱዳን አድርገው ወደ አሜሪካ ገብተው ከመጀመሪያ ዲግሪ እስከ ፕሮፌሰርነት ማዕረግ ድረስ የደረሰ የትምህርት ዝግጅት ያላቸው ከዛም አልፎ በኢትዮጵያ ፖለቲካ ውስጥ የተለያዩ የፖለቲካ ፓርቲዎችን በመመስረት እና በመምራት የምናውቃቸው ናቸው። እንግዲህ በተለይም በምርጫ 97 ወቅት ከፍተኛ የሆነ እንቅስቃሴ ሲያደርጉ የነበረና ለአዲስ አበባ ከንቲባነት ተመርጠው የነበረ በቅንጅት ለአንድነትና ለዲሞክራሲ የፖለቲካ ፓርቲ ውስጥ አመራር የነበሩ ሰው ናቸው። በኋላም አመጽና ግርግር በመፍጠር በሚል ለእስር ተዳርገው ከበርካታ ወራት እስር በኋላ በምህረት ተፈተው ኑሯቸውን በስደት በአሜሪካ አድርገው እንደነበር እናስታውሳለን። በኋላም እንግዲህ ግንቦት 7 የተባለ ፓርቲ አቋቁመው በኤርትራ በረሃ የትጥቅ ትግል ሲያከናውኑ የነበሩ ናቸው። እንግዲህ እኒህ ሰው በተለይም በ2010 ዓመተ ምህረት በህዝባዊ ማዕበል ቀድሞ በህወሓት ተጽዕኖ ውስጥ የነበረው ኢህአዴግ ህወሓትን አባሮ ራሱን ወደ ብልጽግና መንግስት ብሎ ብልጽግና ፓርቲ ብሎ ከቀየረ በኋላ እንግዲህ ብልጽግና ፓርቲ ስሙን የቀየረ ነባሮቹን የኢህአዴግ አባል ድርጅቶች አካቶ የቀጠለ በተለይም የአማራውን ብአዴንን፣ የደቡቡን ደኢህዴንን፣ የኦሮሞውን ኦህዴድን እና በአጋር የፖለቲካ ፓርቲ ሲጠቀሱ የነበሩ የሶማሌ ክልል፣ የቤንሻንጉል፣ የአፋርና ሌሎች ክልል የፖለቲካ ፓርቲዎችን ጠቅልሎ ራሱን ብልጽግና ፓርቲ በሚል የስም ለውጥ አድርጎ የመጣ ፓርቲ እንደሆነ እናውቃለን። እንግዲህ ይህ ለውጥ ሲመጣና ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ በስደት የነበሩ የፖለቲካ ፓርቲዎች ወደ ሀገር ውስጥ መግባታቸው ይታወቃል። በትጥቅ ትግል እንቅስቃሴ ውስጥ የነበሩትም ወደ ሀገር ውስጥ ገብተው ተሳትፎ ሲያደርጉ ከነበሩ ፓርቲዎች ውስጥ እንግዲህ የነ ፕሮፌሰር ብርሃኑ ነጋ ግንቦት 7ም ወደ ኢትዮጵያ ገብቶ ሌሎች አባላትን አካቶ ራሱን የኢትዮጵያ ዜጎች ለማህበራዊ ፍትህ የሚል ኢዜማ የሚባል ፓርቲ አቋቁሞ ፕሮፌሰር ብርሃኑ ነጋን ደግሞ የፓርቲው መሪ አድርጎ እንግዲህ በፖለቲካው ሲንቀሳቀስ እንደነበር እናውቃለን። በኋላም እንግዲህ ባለፈው ተደርጎ በነበረው 6ኛው ጠቅላላ ምርጫ ፕሮፌሰር ብርሃኑ ተሳትፈው አድርገው ነበር። እንዳጋጣሚ ሆኖ እንግዲህ በምርጫው አላሸነፉም። ነገር ግን በገዢው ፓርቲ በብልጽግና በኩል ስልጣን ተሰጥቷቸው በትምህርት ሚኒስትርነት ሲያገለግሉ ቆይተዋል። በዚህ በትምህርት ሚኒስትርነት የስራ ዘርፍ ቆይታቸውም በርካታ አነጋጋሪ ውሳኔዎችን በመወሰን በተለይም የኢትዮጵያን የትምህርት ስርዓት በፈተና ላይ የተመሰረተ ለውጥ አመጣለሁ በሚል በርካታ ጥረት ሲያደርጉ አንዳንድ መሻሻሎችም አንዳንድ ለውጦችም አንዳንድ ደግሞ ቀውሶችም ያጋጠሙበት ሁነት እንደነበር እናስታውሳለን። እንግዲህ ይህን ታሪካዊ ዳራውን እንደመነሻ ከሰጠን በኋላ በዋናነት ፕሮፌሰር ብርሃኑ ነጋ ከፖለቲካ ራሳቸውን ሲያርቁ ራሳቸውን ሲያገሉ ምን ማለት ነው? ፕሮፌሰሩ በረጅም ዓመታት ከ3 አስራት ዓመታት በኋላ የኢትዮጵያ ፖለቲካ በቃኝ ብለው ራሳቸውን ከፖለቲካው ዓለም ሲያሰናብቱ እንዲሁም በፓርቲያቸው በመሰረቱት ፓርቲ በኩል የክብር ሽኝት ተደርጓላቸው የአመራርነት ቦታቸውን ማስረክበው ሲሄዱ ምን ማለት ነው የሚለውን አንስቶ ማብራራት ያስፈልጋል። እንግዲህ ፕሮፌሰር ብርሃኑ ነጋ በርካታ ደጋፊ በርካታ ተቃዋሚ ያላቸው አወዛጋቢ ሰው ናቸው።
እንግዲህ በትምህርታቸውም ኢኮኖሚስት ናቸው። በተለይም የኢትዮጵያን ኢኮኖሚ ላይ ያላቸው ተሳትፎ በኢትዮጵያ የኢኮኖሚ ባለሙያዎች ማህበር ጭምር የነበራቸውን የመስራችነትና የተሳትፎ ሚና የምናውቀው ነው። ግን ፕሮፌሰሩ ኢትዮጵያ 7ኛውን ጠቅላላ ምርጫ ለማድረግ እየተሰናዳች ባለችበት ወቅት ፖለቲካ በቃኝ አሉት። በኢትዮጵያ ፖለቲካ ተስፋ ቆርጠው ነው ወይስ ባለፉት ዓመታት ተሰጥቷቸው የነበረው የሚኒስትርነት የስራ ቦታ የስራ መደብ የሚፈልጉትን በአገሪቱ ከፍተኛ የስልጣን ማማ ስለደረሱ እረኩ ወይ እርካታ ደረጃ ላይ ደረሱ ወይ ሲታገሉለት የነበረው ዓላማ ከግብ ደረሰ ብለው አመኑ ወይ ምንድነው የሚለውን አንስቶ ማብራራት ያስፈልጋል። እንግዲህ ያላቸውን አጠቃላይ የትምህርትና የፖለቲካ ተሳትፎ ዳራ የገለጽነው ነው። ነገር ግን አንድ ታዋቂ በኢትዮጵያ ፖለቲካ ውስጥ ተጽዕኖ ሲፈጥር የነበረ ሰው በድንገት ከፖለቲካው በቃኝ ሲል አንደኛ በኢትዮጵያ ፖለቲካ ውስጥ ያልተለመደ ነው። በተቃዋሚም በገዢውም በኩል ፖለቲከኞቻችንን ስናያቸው እስከሚሞቱ ድረስ ፖለቲካውን ሙጭጭ እንዳሉ ነው የምናየው። ፕሮፌሰር ብርሃኑ ነጋ ግን በድንገት ፖለቲካ በቃኝ፣ ምርጫ ተሳትፎ በቃኝ ብለው ራሳቸውን ከዚህ አግልለዋል። ስለዚህ እንግዲህ የፕሮፌሰሩን ውሳኔ የተከታተሉ ባለሙያዎች የፕሮፌሰሩን ውሳኔ በሶስት መንገድ ያዩታል። እንግዲህ የፕሮፌሰሩን ውሳኔ እና አጠቃላይ የፖለቲካ ተሳትፏቸውን በቅርበት ሲከታተል እንደነበረ አንድ ባለሙያ የፕሮፌሰር ብርሃኑ ነጋ ውሳኔ ምን ይነግረናል የሚለውን ነገር አንስቶ ማብራራት ያስፈልጋል። እንግዲህ እኛ እንደ ኢትዮጵያን ብሪፍ የፕሮፌሰሩን የፖለቲካ ተሳትፎና አሁን ላይ የወሰዱትን አቋም ወይም የደረሱበትን ውሳኔ በሶስት መልኩ የምናየው ነው የሚሆነው። አንደኛ ፕሮፌሰሩ የፖለቲካ ድካም ላይ ደርሰዋል በሚል ነው የምንወስደው። እንግዲህ በኢትዮጵያ ፖለቲካ ውስጥ በነበራቸው ተሳትፎ ለስደት ለስር የተዳረጉ ፖለቲከኛ ናቸው። ከዛም ባሻገር በኢትዮጵያ ፖለቲካ ውስጥ ደጋፊ ያላቸውን ያህል የሚቃወሟቸውም በርካቶች እንደሆኑ ሁላችንም እናውቃለን። ስለዚህ የፖለቲካ ግጭቱ የፖለቲካ ጦዘቱ እስሩ ስደቱ እና ከዚህ ጋር ተያይዞ ያሉ ጫናዎች የፖለቲካ ድካም የፈጠረባቸውና እረፍት የፈለጉ ይመስላል። ስለዚህ አንደኛው ምናልባት ፕሮፌሰሩ ከዚህ ውሳኔ ላይ የደረሱበት አንደኛው ምክንያት ይህ ሊሆን ይችላል የሚለውን መውሰድ ነው። ሁለተኛ እንግዲህ በመሰረቱት የፖለቲካ ፓርቲ ውስጥ በአመራርነትና በአደረጃጀት አዳዲስ ለውጦች አሉ። ስለዚህ ምናልባት ፕሮፌሰር ብርሃኑ ነጋ ይህንን ውሳኔ ሲወስኑ ምናልባት ለተተኪ ፖለቲከኞች እድል ለመስጠት ለአዲስ ኃይል ለአዲስ አመራር ቦታ የመልቀቅና እነዚህ አዳዲስ አመራሮች አዳዲስ ኃይሎች ኢትዮጵያ አሁን በደረሰችበት ደረጃ አሁን ባለው የፖለቲካ ሁኔታ የራሳቸውን የአመራርነት ዘይቤ የራሳቸውን የፖሊሲ ምልከታ ቀርጸው በራሳቸው የዘመን ልኬት መሰረት ኢትዮጵያን መምራት ይችሉ ዘንድ በተለይም ይሄን የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የተባለውን ፓርቲ እንደ ፖለቲካ ፓርቲ ማንቀሳቀስ ይችሉ ዘንድ ነፃ እድል የመስጠት እና በድርጅቱ ውስጥ እየተፈጠረ ያለውን የፖለቲካ ለውጥ የመደገፍ ይመስላል። ምክንያቱም ውስጥ ሆነው የሚሳተፉ ከሆነ ያው ነባር ፖለቲከኛ እንደመሆናቸው መጠን በሚሰጡት አስተያየት እና አመራርነት በአንድም በሌላም መንገድ ተጽዕኖ የማሳደር አቅም ይኖራቸዋል። ስለዚህ ይህንን ተጽዕኖ ከማሳደር የፓርቲው አባላትና አመራር በነፃ ተሳትፎ ድርጅታቸውን መምራት እንዲችሉ እድል መስጠት የፈለጉ ይመስላል። ይህም እንግዲህ በተለይ እሳቸው አመራር በነበሩበት ወቅት ተያይዘው በርካታ የፓርቲው አባላት እሳቸውን እየተቹ አላሰራናሉ እያሉ የለቀቁ በርካታ የፖለቲካ ፓርቲው አመራሮች እንዳሉ እናውቃለን። እና አንዱዓለም አራጌ እና የሺዋስ አሰፋ እና ሌሎችም በስር ላይ የተደረጉት ምክትል መሪው እና ዶክተር ጫኔ
ከዚህ የፖለቲካ ፓርቲ ውስጥ ያሉ ሰዎች ግን ተጽዕኖ አሳደሩብን ብለው በፕሮፌሰር ብርሃኑ ነጋ ላይ ቅሬታ ሲያሰሙ የነበረ ነው። ስለዚህ ምናልባትም የፖለቲካ የፓርቲ ውስጥ ለውጦች እየተከሰቱ የመሆናቸው ምልክትና ምናልባት ፕሮፌሰር ብርሃኑ ነጋ እኔ ከወርሁኝ በፓርቲው ውስጥ መሰናክል እየፈጠሩ ካለ ራሴ ገለል ልበልና እስኪ ሁኔታዎችን ልከታተል የሚል ውሳኔ የደረሱ ይመስላል። ሌላውና ሶስተኛው ጉዳይ እንግዲህ ፕሮፌሰር ብርሃኑ ነጋ በሙያቸው ኢኮኖሚስት ናቸው፣ መምህር ናቸው፣ ተመራማሪ ናቸው። ምናልባት ቀሪውን ጊዜያቸውን በዚህ የምርምር ዘርፍ በዚህ የኢኮኖሚ ዘርፍ የራሳቸውን አስተዋጽኦ ማበርከትና ሙያዊ አስተዋጽኦዎችን ማበርከት በሚችሉበት ዘርፍ ላይ ለመሰማራት የፈለጉ ይመስላል። እንግዲህ ጠቅለል አድርገን ስናየው ግን አጠቃላይ አንድ ነባር ፖለቲከኛ ከፖለቲካ ስርዓቱ ውስጥ ራሱን ሲያገል ምን የሚነግረን ነገር አለ የሚለውን መረዳት ያስፈልጋል። እንግዲህ የኢትዮጵያ ፖለቲካ የትውልዶች ቅብብል መሆን አለበት ወይስ አንድ ፖለቲከኛ አንድ ነባር ፖለቲከኛ በተለይም እነዚህ የ1960ዎቹ ትውልድ እየተባለ የኢትዮጵያን ፖለቲካ በበጎም በመጥፎም ተጽዕኖ አሳድረዋል የሚሉት አካል እስከ ዕለተ ሞት ፍጻሜያቸው ድረስ በፖለቲካው ውስጥ አስተዋጽኦ ሲያበረክቱ መቆየት አለባቸው ወይስ ለተተኪው ትውልድ መልቀቅ አለባቸው? ፖለቲካ የትውልዶች ቅብብሎች ነው መሆን ያለበት የሚለውን አዲስ የክርክር አዲስ የውይይት መድረክ የከፈቱ ይመስላል። ስለዚህ የኢትዮጵያ ፖለቲካ የትውልዶች ቅብብል ነው ወይስ አንድ ሰው እስከ መጨረሻው ድረስ እየደከመውም ተጽዕኖ እየተፈጠረበትም መቀጠል አለበት ወይ የሚለው የታየበት አዲስ የፖለቲካ ክስተት ነው። ስለዚህ እንግዲህ በእርግጥ ፕሮፌሰሩ ፖለቲካ በቃኝ ሲሉ ተስፋ ቆረጡ ወይስ ባለፉት ጥቂት ዓመታት በተለይም በትምህርት ሚኒስትርነት ባገለገሉበት ዓመታት እንግዲህ አንድ ሚኒስትርነት ሀገሪቱ ውስጥ አሉ ከሚባሉ ከፍተኛ የመንግስት የስራ ኃላፊዎች ውስጥ አንዱ ነው። እዚህ ደረጃ ላይ በመድረሳቸው እርካታ ላይ ደረሱ ወይ? በዚህ በመሳተፋቸው ራሳቸውን እንደ ስኬታማ ፖለቲከኛ ይቆጥራሉ ወይስ ባለፉት ዓመታት ሲታገሉለት የነበረው የፖለቲካ ሀሳብ የፖለቲካ እምነት አሁንም መፍትሄ ሳያገኝ ወይም ዓላማቸውን ሳያሳኩ ከፖለቲካው ዓለም ተሰናበቱ ወይ የሚለው ወደፊት በሚሰጧቸው ቃለ መጠይቆች ወደፊት ምናልባትም መጽሐፍ የሚጽፉ ከሆነ በሚጽፉት መጽሐፍ የምንረዳ ነው የሚሆነው። እንግዲህ የባለፈውን የፖለቲካ ተሳትፏቸው በተለይም ምርጫ 97 እና ከዛም በፊት በነበረውን የፖለቲካ ተሳትፏቸው የነጻነት ጎህ ሲቀድ በሚል መጽሐፋቸው በተወሰነ መልኩ ለማብራራት ሞክረው ነበር። የኢትዮጵያን የፖለቲካ ርዕዮተ ዓለም ምን መምሰል እንዳለበትም አብራርተዋል። ነገር ግን ይህ አሁን መስርተው የነበረው የኢትዮጵያ ዜጎች ለማህበራዊ ፍትህ የፖለቲካ ፓርቲ ለአንድ ርዕዮተ ዓለም ቅኝ ተገዥ አለመሆኑን ነገር ግን ከነገሮች ጋር ራሱን አስማምቶ ፍሌክሲብል ሆኖ ተለዋዋጭ የሆነ የርዕዮተ ዓለምና የፖሊሲ አቅጣጫ እንደሚከተል ይፋ አድርጎ ነበር። ስለዚህ በቀጣይ እንግዲህ ፕሮፌሰር ብርሃኑ ነጋ እንደገና ወደ ፖለቲካው ይመጣሉ ወይስ የፖለቲካ ተሳትፏቸው አጠቃላይ ያለፉት 30 እና 40 ዓመታት የፖለቲካ ተሳትፏቸው አጠቃላይ ምን እንደሆነ በመጽሐፍ ይነግሩናል ወይስ የራሳቸውን የፖለቲካ ተሳትፎ ግምገማ በኢትዮጵያ ውስጥ የነበራቸውን አስተዋጽኦ ስኬታማ ነበር ወይስ ያልተሳካ ነው የሚለውን ወደፊት ይነግሩናል በሚል የምናየው ነው የሚሆነው። ምክንያቱም አንዳንድ ፖለቲከኞች እንግዲህ ዓላማችንን ስላላሳካን ልጅ አንወልድም፣ ትዳር አንመሰርትም፣ እስከ መጨረሻው ድረስ እንታገላለን የሚሉ ፖለቲከኞች ባሉበት ውስጥ ፕሮፌሰሩ ደግሞ ፖለቲካ በቃኝ ብለው ራሳቸውን ከፖለቲካው ለጊዜው እንግዲህ አቅበዋል። እንግዲህ በአቋማቸው ጸንተው ይቀጥላሉ። ምክንያታቸውስ ምንድን ነው የሚለውን ወደፊት የምናየው ሆኖ ነገር ግን እኛ ባለን አረዳድ አንደኛ የራሳቸው የግል ውሳኔ ነው ሊሆን የሚችለው በተለይም በአካዳሚው በምርምሩ ወይም በሌሎች ዘርፎች ለመሳተፍ ካላቸው ፍላጎት ወይም ደግሞ ሁለተኛው ደግሞ በፓርቲው ውስጥ እየተፈጠረ ያለው አዳዲስ ለውጥ፣ አዳዲስ አመራር፣ አዳዲስ እሳቤ የመሻት
ጉዳይ ምናልባትም ፕሮፌሰሩ በዚህ ውስጥ የመቆየት ፍላጎት እንደሌላቸውና ለድርጅቱ ራሱን በአዳዲስ አስተሳሰቦች እየፈተሸ ወደ ሌላ ምዕራፍ ይሸጋገር ዘንድ እድል ለመስጠት እየፈጠሩት ነው ሊሆን የሚችለው። በሶስተኛ ደረጃ ግን ምናልባት ፕሮፌሰሩ ከዚህ ፖለቲካ የወጡት የፖለቲካ ድካም ተሰምቷቸው በተለያየ ጊዜ ለእስር፣ ለስደት እና ለተለያዩ መንገላታቶች ደርሶባቸው የነበረ በኋላም መንግስት እንፈልጋለን ብሎ ስልጣን ሰጥቷቸው በተወሰነ መልኩ ቢሆን ለተወሰኑ ዓመታት ሀገራቸውን አገልግለዋል። ስለዚህ ምናልባት ይህንን ያህል ካገለገሉ ደክሞኛል፣ ነገር ግን እስካሁን ባደረግኩት ነገር ረክቻለሁ፣ እርካታ ደረጃ ላይ ደርሻለሁ ብለው ሊሆን ይችላል የወሰኑት። እንግዲህ በኢኮኖሚ ቋንቋ ቡም የሚባለው ደረጃ ላይ ደርሰዋል ማለት ነው። እንግዲህ አጠቃላይ የፕሮፌሰር ብርሃኑ ነጋ የፖለቲካ ተሳትፎ ራሳቸውን ከፖለቲካ ተሳትፎ ማግለል ውሳኔ ጋር በተያያዘ እና አጠቃላይ የነበራቸውን የኢትዮጵያ ፖለቲካ ተሳትፎ በወፍ በረር እንደዚህ ለመቃኘት ሞክረናል። እንግዲህ ፕሮፌሰሩ ላለፉት በርካታ ዓመታት የኢትዮጵያ የፖለቲካ የጽናት ምሳሌ ሆነው ሲያደርጉት የነበረው አስተዋጽኦ ወጣት በተለይም ወደፊት በኢትዮጵያ ፖለቲካ ውስጥ ተሳትፎ ይኖረናል ብለን የምናስብ ወጣቶች፣ ሴቶችም ወንዶችም ተሳትፏቸውን የፕሮፌሰሩን ተሳትፎ የፖለቲካ ሂደት ብንመረምረው ብዙ ነገር የምናተርፍበት ነው የሚሆነው። ምክንያቱም ፕሮፌሰሩ እየተማሩም እያስተማሩም በፖለቲካው ዓለምም እየተሳተፉም ነው የቀጠሉት። እንግዲህ አንዳንዶችን ስናይ በፖለቲካው ከገቡ ሙሉ ጊዜያቸውን ፖለቲካ ላይ ብቻ ያደርጉና ወይ ትምህርቱ ላይ የሉበትም ወይ ማስተማሩና ሌሎች ተሳትፎዎች ላይ የሉበትም። ነገር ግን እነዚህን ሁሉ አጣጥመው መሄድ የቻሉ ሰው ናቸው። የሚያስተምሩን ነገር አለ። ያው የተለያዩ ሰዎች የሚያቀርቡት ትችት እንዳለ ሆኖ ትችቱን እንደ ትችት እየወሰድ ነገር ግን አዎንታዊ የሚባለውን ልንማርባቸው የሚገባ ነገር ካለ እሱን እየወሰድ በኢትዮጵያ ፖለቲካ ውስጥ ወደፊት በሚኖረው ተሳትፎ አዳዲስ እውቀቶችንና አዳዲስ ምልከታዎች እንዲኖሩን ይህንን ትኩረት አድርገን ብናየው ምንድን ነው የሚነግረን የፕሮፌሰሩ አጠቃላይ የፖለቲካ እንቅስቃሴ የመጨረሻ ውሳኔ፣ ያን ሁሉ መስዋዕትነት የከፈሉት፣ ያን ኤርትራ በረሃ የሄዱት፣ ያን ሁሉ የስርም ሆነ ሌሎች የፖለቲካ ተጽዕኖዎችን ተቋቁመው እዚህ የደረሱት መጨረሻ ላይ በቃኝ የሚል ውሳኔ ለመወሰን ነው ወይ? ይሄ ነው ወይ የመጨረሻ ግባቸው? በኢትዮጵያ ፖለቲካ ውስጥ በጣም ገዝፈው የነበሩት ሰው የመጨረሻ እድላቸው የመጨረሻ ውሳኔያቸው ይህ ነው ወይ? ይህን የገመተ ነበር ወይ የሚለውን ማየት አስፈላጊ ነው የሚሆነው። እንግዲህ ኢትዮጵያን ብሪፍ ገለልተኛ ሆኖ ሀሳቦችን እያነሳ ማብራሪያዎችን የሚሰጥ ውይይት ቢደረግባቸው በቅርበት ብንከታተላቸው የተወሰነ ነገር ያስተምረናል የምንለውን ሁሌም እያነሳን እንደዚህ እናቀርባለን። ቻናላችንን ሰብስክራይብ አድርጉ። ወደፊት በተደራጀ በተሻለ መልኩ ጥልቀትና ጥራት ያላቸውን ሀሳቦች ይዘን ወደ እናንተ እንመጣለን። ቻናላችንን አብረን እናሳድገዋለን። አሁንም በድጋሚ ቻናላችንን ሰብስክራይብ እንድታደርጉ፣ አስተያየት እንድትሰጡ፣ ላይክ እንድታደርጉና በፕሮግራማችን ላይ የተሰማችሁን ሀሳቦች በሙሉ ብትጽፉልን ተቀብለን ለማስተናገድ ዝግጁ ነን። በያላችሁበት ሰላም ለእናንተ ይሁን። በድጋሚ ፕሮግራማችንን ሳምንቱ እሁድና ቅዳሜ የምናዘጋጃቸው ፕሮግራሞች ቀጥታ እንዲደርሷችሁ አዳዲስ መረጃዎች፣ አዳዲስ ሀሳቦች፣ አዳዲስ ምልከታዎች፣ ረጋ ያሉ በሳል ትንታኔዎች፣ በሳል አቀራረቦች፣ ገለልተኛና ሚዛናዊ የሆኑ ሀሳቦች እንዲደርሷችሁ ፕሮግራማችንን መከታተል እንድትችሉ ቻናላችንን ሰብስክራይብ አድርጎ ግብዣችን ነው። በያላችሁበት ሰላም ለእናንተ ይሁን። መልካም ቅዳሜ።